ናት። በዚህ ግሩፕ ውስጥም ትንሽዬ እንኳን ስተት ብትሰሩ ቅጣታችሁ የሚሆነው ጣታችሁን አትሸኟትም ወይ አሃሃ በሚለው የጸጋዬ እሸቱ ሙዚቃ ጣታችሁ ይቆረጣል። እስከዛሬ ብዙ አይነት ጋንግስተሮችን አይታችሁ ሊሆን ይችላል። ግን ሴት ሆነው በሴት እየተመሩ የሴጣን ቀንደኛ ጥሩምባ ነፊ የሆኑ ፖሊስ አለ መንግስት አለ ሳይሉ በፈለጉበት ቦታ እንደፈለጉ የሚቦርቁ ህዝቡን በመዝረፍና በማሰቃየት ብሎብሬ ያሉ የሚጨፍሩ ሴጣን እንኳን በስራቸው የሚቀናባቸው የሴት ማፊያዎችን አይታችሁ ታውቃላችሁ? እመኑኝ አይታችሁ አታውቁም። ያው እኔ ደግሞ በጣም ጥሩ ሰው ስለሆንኩኝ በዛሬ ቪዲዮአችን ለናንተ ለውድ ፋሚሊዎቼ ጀባላችኋለሁ። እኔ መብሪክ ቲዩብ ሁላ ስለነዚህ አስገራሚ ሴት ማፊያዎች ስነግራችሁ በአፍንጫዬ ደመከሴ በጆሮዬ ደግሞ ሰንደል ሰክቼ ነው። እናንተ ግን በጣም ምቀኛ ናችሁ። ደግሞ ምን አድርገን ትላላችሁ? ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ብታደርጉት አሁን ምን ትሆናላችሁ? ምን ከናንተ የሚቆረጥ ነገር የለማ። ይመቻችሁ የራድዬ ልጆች። በቀጥታ ወደ ዛሬው ቪዲዮአችን አልፋለሁ። በመጀመሪያ ደረጃ ጋንግስተር ማለት ምን ማለት ነው? በአማርኛ ዳይሬክት ለመተርጎም በጣም ከባድ ነው። ምክንያቱም በበግ ቤት ትራምፕ ገባ ስለሚሆን እሺ በቃ ጋንግስተር ማለት የከተማ ውስጥ አሸባሪ ሲሆኑ መሳሪያ ያላቸው ስራቸውም መዝረፍ፣ መግደል፣ መድፈር፣ አደንዛዥ እጾችን መሸጥ እንዲሁም ህገወጥ መሳሪያ ዝውውሮችን ልክ እንደ ስናይፐር፣ ኤኬ፣ ራዳር ያሉ መሳሪያዎችን እኛ ሚኒሚኒሻ ጌም ላይ የምናውቃቸውን እነሱ በፈለጉበት ቦታ እንደፈለጉ የሚያዘዋውሩ በቃ ሰው ለመግደል እኔ እያሉ የሚሽቀዳደሙ ናቸው። እኛ ፊልም ላይ የምናውቀውን ህይወት እነሱ በእውነታው ዓለም የሚኖሩ ልክ እንደ ሳልቫዶር ማፊያዎች MS-13 እና 18 ስትሬት ያሉ ናቸው። እና ይሄን ሁሉ ላይ የዘረዘርኩትን ሴቶችን በራሳቸው ተደራጅተው እንደሚሰሩ ታውቃላችሁ። በቀጥታ ወደ እነሱ በመጀመሪያ ደረጃ ዓለምን ኡኡ ብለው ካስጨነቁ ከጋንግስተር አባላት መካከል በመጀመሪያ የምናየው ፒንክ ፓንተርስ የሚባሉ የሴት ጋንግስተር አባላት ናቸው። እነዚህ ጋንግስተሮች እጅጉን በጣም አደገኛና ለየት ያሉ የማፊያ ዘራፊ አባላት ሲሆኑ በምድራችን ላይ ከታዩ ደፋርና በጣም ብዙ ወንጀሎችን ከሰሩ መሃል ስማቸው ገዝፎና ገኖ ይታወቃል። በግሩፓቸው ውስጥም ከ800 አባላት በላይ ያላቸው ሲሆን አብዛኞቹ እጅጉን በጣም የሰለጠኑ የቀድሞ ወታደራዊ ስልጠና ውስጥ ያለፉ ናቸው። ከነሱ ጋር መጣላት ማለት ህይወታችሁን ይዛችሁ ቁማር እንደመጫወት መቁጠር አለባችሁ። ምናልባት እናንተ በፊልም ላይ የምታውቁትን የወርቅና የዳይመንድ ዘረፋ እነሱ በተለያዩ መሳሪያዎች ኮሽታ እንኳን ሳይሰማባቸው ጠራርገው የዘረፉ። ይህ ማለት እነሱ እንደ ሀገራችን ሴቶች ሊጥ ወፈረ ወይም ቀጠነ ሳይሉ ጣውታቸውን ከመሳሪያ ጋር ያደረጉ የጦር መሳሪያዎች እነሱ ጋር ተራ የቃቃ ጫውታ የሆነ በዋነኝነት የተቋቋሙት በሰርቢያና በሞንቴግሪን ሲሆን በቀድሞ ወታደር ውስጥ ማለፋቸው ለዚህ አደገኛና ስልት ለተሞላበት ለወንጀል ስራቸውም የተሳካ እንዲሆን አድርጎላቸዋል። በ1984 ከ500 ሚሊዮን ዶላር በላይ የሚያወጡ ጌጣጌጦችን በመዝረፍ ህዝቡን እንዲቻላል እንዲሉ ያደረጉ የሴት ማፊያዎች ፒንክ ፓንተርስ። በሁለተኛ ደረጃ የምናየው ያኩዛ የጋንግስተር አባላት ናቸው። እነዚህ ለየት ያሉ የጋንግስተር አባላት ከተቋቋሙ ረጅም እድሜ ያስቆጠሩ ሲሆን መሪነታቸው በዘር ሐረግ የሚተላለፍ በጃፓን ውስጥ እጅግ በጣም የሚፈሩ አደገኛ ማፊያዎች ናቸው። እያንዳንዳቸው የሰው ፊትና አበባ በሚመስል ንቅሳታቸው ይታወቃሉ። ንቅሳታቸውም ለየት ያሉ የጋንግስተር አባላት መሆናቸውን ያመለክታል። ይህ ማለት የሀቢቢ እንደኛ ገር ጀለሶች ብብታቸው ላይ ምናምን አይደለም የሚነቀሱት ሙሉ ሰውነታቸውን ነው። ያኩዛን ያነሳንበት ምክንያትም በዚህ ጋንግስተር ውስጥ የመሪነት ሚና ያላትም ሴት አለች ኒሺሙራ። ይቺ ሴት እጅጉን በጣም አደገኛ የሆነች የያኩዛን ቁማር ቤቶች፣ አደንዛዥ እጾችን መሸታ ቤቶችን የምትቆጣጠር አደገኛ ሴት ናት። በዚህ ግሩፕ ውስጥም ትንሽዬ እንኳን ስተት ብትሰሩ ቅጣታችሁ የሚሆነው ጣታችሁን አትሸኟትም ወይ አሃሃ በሚለው የጸጋዬ እሸቱ ሙዚቃ ጣታችሁ ይቆረጣል። ስለዚህም ቅድም የነገርኳችሁ ኒሺሙራ የምትባለው ሴት ቅጽል ስሟ ማስተር ኦፍ ፊንገር ከቲንግ ወይም የጣት ቆራጯ መምህር ትባላለች። በአሁኑ ጊዜም የያኩዛ የጋንግስተር አባላቶች በቶኪዮና በኦሳካ እንደፈለጉ ትብለው ብሬን እያሉ የወንጀል ስራቸውን ያስፋፋሉ። ያኩዛን ኦርጋናይዝድ ጋንግስተር። በሶስተኛ ደረጃ የምናየው MS-13 የጋንግስተር አባላት ናቸው። እነዚህ ጋንግስተር አባላት ባለፈው ቪዲዮአችን እንዳሳዩአችሁ ኤል ሳልቫዶርን ያሸበሩ በጣም ጭካኔ የተሞላባቸው በየለቱ መዝረፍ፣ መግደል፣ መድፈር እነሱ ጋር ተራ የቃቃ ጫውታ የሆነ ከ50 ሺህ በላይ የሆኑ የጋንግስተር አባላትን ያላቸው ሲሆን በአሁኑ ጊዜ ሙሉ በሙሉ ናይብ ቡከሌ የተባለው የሳልቫዶር ጠቅላይ ሚኒስቴር እድሜ ለሱ ጠራርጎ ሸቤ ቤት ከከረቸመባቸው በኋላ ከወንዶቹ በስተጀርባም አስገራሚ የሴት ማፊያዎችን ያደራጁ በዘመናቸው ኤል ሳልቫዶርን ጠራርገው ይገዙ እንኳን በማታ በቀን ሁላ ከተማ ውስጥ መሄድ የሚያስፈራ ስለነሱ ብቻ አስገራሚ የእስር ቤት ስቃያቸውን ቀውጢ ቪዲዮ ሰርቼላችኋለሁ። ሊንኩን የኮሜንት የመጀመሪያው ሴክሽን ላይ አስቀምጥላችኋለሁ። ገብታችሁ ኢንጆይ አድርጉት። በሚቀጥለው ቀውጢና አስገራሚ ቪዲዮ እስከምንገናኝ ድረስ ፒስ ፎር ወርልድ ብያለሁ።